ከምድራችን በቢሊየን የሚቆጠሩ የብርሃን ዓመታት ርቀት ላይ በሚገኙ ፍጥሯን አጽናፈ ዓለማት ውስጥ የሰው ልጅ ዕውቀትና የማወቅ ጉጉት ድንበር የለውም። በዚህ ማለቂያ የሌለው የህዋ ውቅያኖስ ውስጥ የሰው ልጅን አሻራ ከተከሉ ታላላቅ ተቋማት መካከል ደግሞ ቀዳሚውን ስፍራ የሚይዘው አንድ ስም አለ፣ ናሳ። ናሳ የመንግስት መስሪያ ቤት አይደለም። ናሳ የሰው ልጅ የህልም ተሸካሚ፣ የሳይንስና የቴክኖሎጂ አበጋዝ እንዲሁም የምድራችንን ድንበር አልፎ አጽናፈ ዓለምን የመመርመር ፍላጎት መገለጫ ነው። ባለፉት 6 አስርት ዓመታት በላይ ይህ ተቋም የሰው ልጅን በጨረቃ ላይ አሳርፏል። የማርስ ምድር በሮቦቶች አስሶ የውሃና የህይወት ምልክቶችን መርምረዋል። ወደ አጽናፈ ዓለም ጥልቀት የሚመለከቱ ግዙፍ ቴሌስኮፖችን ወደ ውሃ ልኳል። እንዲሁም የዕለት ተዕለት ህይወታችንን የሚቀይሩ በሺዎች የሚቆጠሩ የቴክኖሎጂ ፈጠራዎችን ለዓለም አበርክቷል። በዚህ ዶክመንተሪያችን የዚህን ታላቅ ተቋም የጀርባ ታሪክ እንፈትሻለን። ከሁለተኛ ዓለም ጦርነት ማብቃትና ከቀዝቃዛው ጦርነት ውጥረት ከተወለደው አመሰራረቱ ጀምሮ በመላው አሜሪካ እስከሚገኙት ግዙፍ የሳይንስ ማዕከላቱ፣ ስለ ሚሊዮን ዶላሮች በጀቱ፣ ስለሚጠቀምባቸው አስደናቂ ቴክኖሎጂዎች እንዲሁም የሰው ልጅን እንደገና ወደ ጨረቃና ከዚያም አልፎ ወደ ማርስ ለማጓጓዝ ስላቀዳቸው ወደፊት ግዙፍ ተልእኮዎች በጥልቅ እንቃኛለን። የናሳ ታሪክ የሚጀምረው በሁለተኛ ዓለም ጦርነት ማብቃት ማግስት በተፈጠረውና ቀዝቃዛው ጦርነት ኮልድ ዋር በመባል የሚታወቀው የኃይል ሚዛን ፉክክር ውስጥ ነው። በ1950ዎቹ አጋማሽ በዩናይትድ ስቴትስ እና በሶቪየት ህብረት መካከል የነበረው ፉክክር ከምድር አልፎ ወደ ህዋ ተሸጋገረ። ጥቅምት 4 ቀን 1957 ዓ.ም እንደ አውሮፓውያን አቆጣጠር ሶቪየት ህብረት ስፑትኒክ 1 የተሰኘችውን የመጀመሪያውን አርቲፊሻል ሳተላይት ወደ ህዋ አመጠቀች። ይህ ክስተት በአሜሪካ ህዝብና መንግስት ዘንድ ትልቅ ድንጋጤን ፈጠረ። አሜሪካውያን በህዋ ቴክኖሎጂ ወደ ኋላ መቅረታቸውን የተረዱት በዚህ ወቅት ነበር። በዚህም ምክንያት የዩናይትድ ስቴትስ ፕሬዝዳንት ድዋይት ዲ ኤይዘንሃወር አዲስና የተሰባሰበ የህዋ ተቋም ማቋቋም እንደሚያስፈልግ ወሰኑ። ጁላይ 29 ቀን 1958 ዓመተ ምህረት ናሽናል ኤሮኖቲክስ ኤንድ ስፔስ አክት ጸደቀ። በዚህም መሰረት ጥቅምት 1 ቀን 1958 ዓመተ ምህረት ናሽናል ኤሮኖቲክስ ኤንድ ስፔስ አድሚኒስትሬሽን ናሳ በይፋ ስራውን ጀመረ። ናሳ ሲቋቋም ባዶ ቦታ ላይ አልነበረም። ከ1915 ዓመተ ምህረት ጀምሮ የአቪዬሽን ምርምር ሲያካሂድ የነበረው NACA የተሰኘውን ድርጅት እሴቶች 8000 ሰራተኞችን እና ዋና ቤተ ሙከራዎችን ሙሉ በሙሉ ጠቅልሎ ወሰደ። የናሳ መቋቋም ዋና ዓላማ ወታደራዊ ያልሆነ ለሰላማዊና ለሳይንሳዊ ዓላማዎች የሚታገል የህዋ ተቋም መፍጠር ነበር። ከዚህ በኋላ የሰው ልጅ ታሪክ የተቀየረበት የህዋ ፉክክር ስፔስ ሬስ በይፋ ተጀመረ። አሜሪካ በፕሬዝዳንት ጆን ኤፍ ኬኔዲ ጥሪ አማካኝነት በ1960ዎቹ መገባደጃ ላይ ሰውን ጨረቃ ላይ ለማሳረፍ ግብ አስቀመጠች። ይህ ግብ ደግሞ የሰው ልጅን ታላቁን የህዋ ምዕራፍ ከፈተ። ናሳ እንዴት ይደራጃል? እንዴትስ ይመራል? ናሳ የዩናይትድ ስቴትስ ፌደራል መንግስት ነጻ ኤጀንሲ፣ ኢንዲፔንደንት ፌደራል ኤጀንሲ ነው። ይህም ማለት በቀጥታ ለአሜሪካ ፕሬዝዳንት ሪፖርት የሚያደርግ ተቋም ነው። ተቋሙ የሚመራው በፕሬዝዳንቱ በሚሾሙና በሴኔቱ በሚጸድቁ የናሳ አስተዳዳሪ ናሳ አድሚኒስትሬተር ነው። በታሪኩ ውስጥ ከተለያዩ ታዋቂ አመራሮች በኋላ በአሁኑ ወቅት 15ኛው አስተዳዳሪ ታዋቂ የህዋ ተጓዥና ነጋዴ ጃሬድ አይዛክማን ናቸው። የናሳ አስተዳደራዊ መዋቅር በዋናነት 5 ዋና የዳይሬክቶሬት ክፍሎች ሚሽን ዳይሬክቶሬትስ አሉት። 1 የአሰሳ ስርዓቶች ልማት ኤክስፕሎሬሽን ሲስተም ዴቨሎፕመንት የሰዎችን ወደ ህዋ ጉዞና የአርቴሚስ ተልእኮችን ኮኦርዲኔት ያደርጋል። 2 የህዋ ስራዎች ስፔስ ኦፐሬሽንስ እንደ ዓለም አቀፉ የህዋ ጣቢያ ISS ያሉ የህዋ ላይ ስራዎችን ይመራል። ሶስት የሳይንስ ተልእኮ ዳይሬክቶሬት ሳይንስ ሚሽን ዳይሬክቶሬት የምድር ሳይንስ፣ የፕላኔቶች ምርምር፣ የስነ ከዋክብት አስትሮፊዚክስ እና የፀሐይ ፊዚክስ ጥናቶችን ያካሂዳል። 4 ኤሮኖቲክስ ምርምር ኤሮኖቲክስ ሪሰርች
የበረራ ቴክኖሎጂዎችን፣ የአቪዬሽን ደህንነትና የድምጽ ፍጥነት በላይ የሚበሩ አውሮፕላኖችን ያዘጋጃል። 5 የህዋ ቴክኖሎጂ ስፔስ ቴክኖሎጂ ለወደፊት ተልእኮች የሚያስፈልጉ አዳዲስ የኢንጂነሪንግ ፈጠራዎችን ያበለጽጋል። በጀትን በተመለከተ ናሳ በአመት በአማካይ ከ25 እስከ 27 ቢሊዮን ዶላር አካባቢ ከአሜሪካ ኮንግረስ ይመደብለታል። ይህ በጀት ከአጠቃላይ የአሜሪካ ፌዴራል በጀት ከ1% ያነሰ ወደ 0.5% ገደማ ቢሆንም ናሳ በዚህ በጀት ዓለምን የለወጡ አስደናቂ የምርምርና የቴክኖሎጂ ስራዎችን ያከናውናል። ናሳ በዋሽንግተን ዲሲ ከሚገኘው ዋና መስሪያ ቤቱ በተጨማሪ በመላው አሜሪካ የተበተኑ 10 ዋና ዋና የምርምርና የሥራ ማዕከላት ፊልድ ሰንተርስ አሉት። እያንዳንዱ ማዕከል የራሱ የሆነ ልዩ ዓላማና ኃላፊነት አለው። 1 ኬኔዲ ስፔስ ሴንተር፣ ይህ የናሳ የህዋ በር ነው። እያንዳንዱ ታዋቂ የጠፈር መንኮራኩር ከአፖሎ እስከ ስፔስ ሻትል እና ለአርቴሚስ ተልእኮች የሚበሩ ሮኬቶች የሚተኮሱት ከዚህ ታሪካዊ ቦታ ነው። 2 ጆንሰን ስፔስ ሴንተር ቴክሳስ፣ የጠፈርተኞች መኖሪያና የመቆጣጠሪያ ማዕከል ሚሽን ኮንትሮል ነው። ሂውስተን ዊ ሃቭ ኤ ፕሮብሌም የሚለው ታዋቂ አባባል የተነገረው ለዚህ ማዕከል ነው። የጠፈርተኞች ስልጠናና የአይኤስኤስ ቁጥጥር የሚከናወነው እዚህ ነው። 3 ጀት ፕሮፓልሽን ላቦራቶሪ JPL ካሊፎርኒያ፣ በካልቴክ የሚመራው ይህ ማዕከል የሮቦቲክስ እና የፕላኔቶች ምርምር ንጉስ ነው። ወደ ማርስ የተላኩት ኩሪዮሲቲ፣ ፐርሰርቬራንስ እና ወደ አጽናፈ ዓለም ጥልቀት የተላኩት ቮያጀር መንኮራኩሮች የተሰሩትና የሚመሩት ከJPL ነው። 4 ጎዳርድ ስፔስ ፍላይት ሴንተር ሜሪላንድ፣ የህዋ ቴሌስኮፖችና የምድር ሳይንስ ማዕከል ነው። ታዋቂዎቹ የሀብልና የጀምስ ዌብ ቴሌስኮፖች መኖሪያም ጭምር ነው። 5 ማርሻል ስፔስ ፍላይት ሴንተር አላባማ፣ የሮኬት ሞተሮችና የግዙፍ ማስወንጨፋዎች ልማት ማዕከል ነው። የሳተርን 5 ሮኬትና የአሁኑ SLS ስፔስ ላውንች ሲስተም የተሰሩት እዚህ ነው። በተጨማሪም አሜስ ሪሰርች ሴንተር፣ ግሌን ሪሰርች ሴንተር፣ ሌንግሌይ ሪሰርች ሴንተር እና ስቴኒስ ስፔስ ሴንተር የናሳ የቴክኖሎጂና የአቪዬሽን የጀርባ አጥንቶች ናቸው። የናሳ ታሪክ በስኬቶችና በድንቅ ክስተቶች የተሞላ ነው። ከተቋቋመበት ጊዜ ጀምሮ የሰው ልጅ አእምሮ ሊያስበው የማይችለውን እውነት አድርጓል። 1 የአፖሎ ፕሮግራምና የጨረቃ ስኬት አፖሎ 11 ጁላይ 20 ቀን 1969 ዓ.ም ኒል አርምስትሮንግ እና ባዝ ኦልድሪን በጨረቃ ላይ እግራቸውን አሳረፉ። ኒል አርምስትሮንግ ይህ ለአንድ ሰው ትንሽ እርምጃ ነው፣ ለሰው ልጅ ግን ግዙፍ ብስራት ነው። that is one small step for man, one giant leap for mankind ሲል የተናገረው አባባል የናሳ ትልቅ ማረጋገጫ ሆነ። ሁለት የቮያጀር ተልእኮች ቮያጀር 1 እና 2 በ1977 ዓመተ ምህረት የተነጨፉት ቮያጀር 1 እና 2 መንኮራኩሮች ጁፒተርን፣ ሳተርንን፣ ዩራነስንና ኔፕቲዩንን ከጎበኙ በኋላ አሁን ላይ ከምድራችን አልፈው ከፀሐይ ስርዓት ውጪ ኢንተርስቴላር ስፔስ የሚገኙ ብቸኛ የሰው ሰራሽ ቁሶች ናቸው። 3 የሀብልና የጀምስ ዌብ የህዋ ቴሌስኮፖች በ1990 የተነጨፈው ሀብል ቴሌስኮፕ የአጽናፈ ዓለምን ዕድሜ 13.8 ቢሊዮን ዓመታት እንድንረዳ አድርጎናል። በዲሴምበር 2001 የተነጨፈው ባለ 10 ቢሊዮን ዶላሩ ጀምስ ዌብ ቴሌስኮፕ ደግሞ ከታላቁ ፍንዳታ ወይ ቢግ ባንግ ጥቂት ሚሊዮን ዓመታት በኋላ የተፈጠሩ የመጀመሪያዎቹን ጋላክሲዎች ምስል ወደ ምድር በመላክ ላይ ይገኛል። 4 የማርስ አሰሳ ማርስ ኤክስፕሎሬሽን በጆርነር ኦፖርቹኒቲ፣ ስፕሪት፣ ኩሪዮሲቲ እና ፐርሰርቬራንስ የተሰኙ ሮቨሮች በማርስ ላይ ፈሳሿ እንደነበረና ለህይወት ተስማሚ የነበረች መሆኗን አረጋግጠዋል። ብዙ ሰዎች ናሳ የሚያወጣውን በጀት ለህዋ አሰሳ ብቻ እንደሚውል ያስባሉ። ነገር ግን እውነታው ሌላ ነው። ናሳ ለህዋ ጉዞ ያዘጋጃቸው ቴክኖሎጂዎች የዕለት ተዕለት የምድር ህይወታችንን ሙሉ በሙሉ ቀይረውታል። እነዚህ ናሳ ስፒን ኦፍስ በመባል ይታወቃሉ። በአሁኑ ወቅት
በዓለም ላይ ጥቅም ላይ ከሚውሉት ከ30 ሺህ በላይ የንግድ ቴክኖሎጂዎች ውስጥ የናሳ አሻራ ግዙፍ ነው። እስቲ ጥቂቶቹን እንመልከት። አንድ የሞባይል ካሜራ ሴንሰር CMOS አክቲቭ ፒክቸር ሴንሰርስ ዛሬ በስማርትፎኖቻችን የምንጠቀምባቸው ትናንሽ ጥራት ያላቸው ካሜራዎች የተኮረጁት ከናሳ JPL ሳይንቲስቶች ለውሃ መንኮራኩሮች ተብሎ ከተሰሩ አነስተኛ የካሜራ ቴክኖሎጂዎች ነው። 2 ሜሞሪ ፎም ለአውሮፕላንና ለጠፈርተኞች ወንበር ድጋፍ እንዲሁም በ1960ዎቹ የተሰራው የመለጠጥ ባህሪ ያለው ስፖንጅ ዛሬ በሕክምና አልጋዎች፣ በፍራሾችና በጫማዎች ውስጥ ጥቅም ላይ ውሎ ይገኛል። 3 የውሃ ማጣሪያ ቴክኖሎጂ ዋተር ፒዩሪፊኬሽን ጠፈርተኞች በውሃ ላይ ሽንትና ላብን አጥርተው እንዲጠጡ የተሰራው የላቀ የውሃ ማጣሪያ ስርዓት ዛሬ በዓለም ዙሪያ ንጹህ የመጠጥ ውሃ በሌላቸው ገጠራማ አካባቢዎች ሕይወትን በማዳን ላይ ይገኛል። 4 የእሳት አደጋ ተከላካይ አልባሳትና ገመድ አልባ መሳሪያዎች የእሳት አደጋ ሰራተኞች የሚለብሷቸው ሙቀት ተከላካይ ልብሶችና የመጀመሪያዎቹ ገመድ አልባ ቆፋሪዎች ኮርድለስ ቱልስ የተሰሩት ከጨረቃ አሰሳ ፕሮግራሞች ተኮርጀው ነው። የናሳ ትልቁ ሀብት ሮኬቶች ወይም ቴሌስኮፖቹ አይደሉም። የናሳ ትልቁ ሀብት የሰው ኃይሉ ነው። ተቋሙ ከ18000 በላይ ቋሚ ፌዴራል ሰራተኞች ያሉ ሲሆን በተዘዋዋሪ ደግሞ በኮንትራት ከ60000 በላይ ተመራማሪዎችን፣ መሐንዲሶችንና ድጋፍ ሰጪዎችን ያንቀሳቅሳል። እነዚህ ባለሙያዎች አስትሮፊዚክስ፣ የኮምፒውተር ሳይንስ፣ የባዮሎጂ፣ የሮቦቲክስ እና የብረታ ብረት ኢንጂነሪንግ ከፍተኛ ሊቃውንት ናቸው። ወደ ጠፈርተኞች አስትሮናውትስ ስንመጣ ደግሞ ናሳ ከዓለም አቀፍ ደረጃ በላይ የሆነ ጠንካራ የመረጣና የስልጠና ሂደት አለው። በሺዎች ከሚቆጠሩ አመልካቾች መካከል ጥቂቶቹ ብቻ ተመርጠው ለ2 ዓመታት ያህል የሚቆይ አስቸጋሪ ስልጠና ይወስዳሉ። ስልጠናው በውሃ ውስጥ የህዋ አካሄድ ስፔስ ወክ መልመድ፣ የሩሲኛ ቋንቋ መማር፣ የህዋ መንኮራኩር መንዳትና የአደጋ ጊዜ ውሳኔዎችን መስጠትን ያካትታል። ዛሬ ናሳ አካታችነቱን አረጋግጧል። በአርቴሚስ ተልእኮች አማካኝነት የመጀመሪያዋን ሴትና የመጀመሪያውን ጥቁር ጠፈርተኛ ወደ ጨረቃ ገጽ ለመላክ ዝግጅቱን አጠናቋል። ናሳ የአሜሪካ ተቋም ቢሆንም ስራው ግን ዓለም አቀፋዊና የሰው ልጅ በሙሉ ነው። የዚህ ትልቁ ማረጋገጫ ዓለም አቀፉ የህዋ ጣቢያ ኢንተርናሽናል ስፔስ ስቴሽን ISS ነው። ከ1998 ዓ.ም ጀምሮ በህዋ ላይ የሚገኘው ይህ ግዙፍ የሳይንስ ቤተ ሙከራ በናሳ፣ በአውሮፓ ህዋ ኤጀንሲ ESA፣ በጃፓኑ JAXA፣ በካናዳው CSA እና በሩሲያው ሮስኮስሞስ ትብብር የሚመራ ነው። በተጨማሪም ናሳ የአርቴሚስ ስምምነቶችን አርቴሚስ አኮርድስ በመምራት ላይ ይገኛል። ይህ ስምምነት ከ40 በላይ ሀገራትን ያቀፈ ሲሆን የጨረቃንና የህዋ ሀብቶችን በሰላማዊ ግልጽና ህጋዊ መንገድ በጋራ ለመጠቀም የተደረገ ዓለም አቀፍ ስምምነት ነው። ናሳ የህዋ ሳይንስ የትብብር እንጂ የውድድር ብቻ ለመሆኑን ለዓለም አሳይቷል። በናሳ ታሪክ ውስጥ የተፈጠሩት ሀብቶች በገንዘብ የማይተመኑ የሰው ልጅ ቅርሶች ናቸው። ከአፖሎ ተልእኮች የተሰበሰቡት 382 ኪሎ ግራም የጨረቃ ድንጋዮችና አፈር በጆንሰን ስፔስ ሴንተር ውስጥ በከፍተኛ ጥንቃቄ ይያዛሉ። እነዚህ ድንጋዮች ዛሬም ቢሆን በአዲሱ የቴክኖሎጂ መሳሪያዎች እየተመረመሩ ስለ ፀሐይ ስርዓት አመሰራረት አዳዲስ እውነታዎችን እያወጡ ይገኛሉ። በተጨማሪም ናሳ የተጠቀመባቸው ታሪካዊ የሳተርን 5 ሮኬቶች፣ አፖሎ 11 ካፕሱልና ስራ ያቆሙት የጠፈር መንኮራኩሮች ስፔስ ሸትልስ፣ ዲስከቨሪ፣ ኢንዴቨር፣ አትላንቲስ በመላው አሜሪካ በሚገኙ ሙዚየሞች ውስጥ ለትውልድ ትምህርት እየሰጡ ይገኛሉ። ናሳ በዓለም ላይ ካሉ የህዋ ኤጀንሲዎች ሁሉ የበላይ የሚያደርገው ምንድን ነው? አንደኛው ምክንያቱ የልምድና የስኬት ስፋቱ ነው። ናሳ ሁሉንም የህዋ ክፍሎች ከምድር ጥናት እስከ የጠፈርተኞች በረራ፣ ከሮቦቲክ እስከ ሩቅ አጽናፈ ዓለም ጥናት በጥራት ማከናወን የሚችል ብቸኛው ተቋም ነው። ሁለተኛው ደግሞ የግል ክፍለ ኢኮኖሚውን ኮመርሻል ስፔስ ኢንዱስትሪ ማንቃት አቅሙ ነው።
ናሳ እንደ ስፔስኤክስ፣ ሮኬት ላብ እና ብሉ ኦሪጂን ካሉ የግል ኩባንያዎች ጋር በመስራት የህዋ ኢኮኖሚ መርቷል። ናሳ ደንበኛ በመሆን እነዚህን ኩባንያዎች እንዲያድጉ መንገድ ከፍቷል። በተጨማሪም ናሳ ለሌሎች ሀገራት የህዋ ኤጀንሲዎች እንደ ህንድ ISRO፣ የአውሮፓ ESA እንደ አራያ እና አስተማሪ ሆኖ ያገለግላል። የናሳ ወደፊት ጉዞ ከቀደመው ታሪኩ የበለጠ አስደናቂ ነው። በአርቴሚስ ፕሮግራም አማካኝነት ናሳ ሰዎችን እንደገና ወደ ጨረቃ ይመልሳል። ነገር ግን በዚህ ጊዜ ለጉብኝት ብቻ ሳይሆን በጨረቃ ላይ ቋሚ መኖሪያና የምርምር ጣቢያ ሉናር ጌትዌይ ለመገንባት ነው። ጨረቃ ወደፊት ወደ ማርስ ለሚደረገው ታላቅ የሰው ልጅ ጉዞ እንደ መነሻ መድረክ ስቴፒንግ ስቶን ታገለግላለች። በተጨማሪም ወደ ጁፒተር ጨረቃ የሚጓዘው ዩሮፓ ክሊፐር ተልእኮና ወደ ሳተርን ጨረቃ የሚበረው ድራገን ፍላይ ድሮን በውቅያኖሶቻቸው ውስጥ የህይወት ምልክትን ይፈልጋሉ። ለ6 አስርታት ያህል ናሳ የሰው ልጅ የማወቅ ጥም ሲቆርጥ ኖሯል። የማይቻለውን አስቦ ያልተደረሰበትን ደርሶ የሳይንስን ድንበር አስፍቷል። ናሳ የሚያስተምረን አንድ ትልቅ እውነት አለ። የሰው ልጅ ህልሙን፣ ዕውቀቱንና አንድነቱን አስተባብሮ ከተነሳ ሰማይ እንኳ ወሰኑ አይደለም።